ባንኮች የሚያበድሩት ሀብታሞችን አይደል? ይህ ሰው ድሃዎችን ያለ ምንም ማስያዣ ሚሊዮን ዶላሮችን የሚያበድር ባንክ ለዓለም አስተዋውቋል። ሀገራችን ኢትዮጵያን ጨምሮ ከ100 በላይ ሀገራት ውስጥ ተግባራዊ ተደርጓል። ይህ ሰው ማን ነው? እንዴትስ እንዲህ ሊያደርግ ቻለ? ይህ ሰው መሐመድ ዩኑስ ይባላል። በባንግላዴሽ የኢኮኖሚክስ ኮሌጅ ውስጥ መምህር ነው። ጊዜው ደግሞ 1970ዎቹ ሀገሪቷ በከፍተኛ የኢኮኖሚ አዝቅት ውስጥ የገባችበት ጊዜ ነው። መሐመድ ዩኑስ በኮሌጅ ውስጥ ተማሪዎችን ስለ ኢኮኖሚክስና ስለ ብልጽግና በቲዮሪ ያስተምራቸዋል። መሬት ላይ ያለው እውነታ ግን ከዚሁ በተቃራኒ ነው። ይህኔ መሐመድ ዩኑስ እንደ አንድ ኢኮኖሚክስ ባለሙያ እንደ ዜጋ አንድ አስተዋጽኦ ለሀገር ማበርከት እንዳለበት ይወስናል። ከኮሌጅ ወጥቶ ወደ አንድ መንደር ያቀናል። እዛም ቀርከሃ የሚሰሩ ሴቶችን ሲያገኝ አንዳንድ ጥያቄዎችን ይጠይቃቸዋል። ከሴቶቹ ያገኘው መልስ ግን እጅግ አሳዛኝ ነበር። እንዲህም ሲል ጠየቃቸው። ለምን ስራውን እንደማያሰፉ ሲጠይቃቸው እንዲህ አሉ። እኛ ገንዘብ የለንም፣ ገንዘቡን የሚያበድሩን አበዳሪዎች ግን ሁለት ህግ ይሰጡናል። አንደኛው ለነሱ ብቻ እንድንሸጥ ሲሆን፣ ሁለተኛው ደግሞ እነሱ በሚያወጡት ዋጋ ብቻ እንድንሸጥ ነው ብለው ሲመልሱለት በእጅጉ ደነገጠ። ምክንያቱም ይህ ዘመናዊ ባርነት ነው። መሐመድ ምርመራውን ሲቀጥል እነኚህ 42 ሴቶች የራሳቸው የቀርከሃ ቢዝነስ እንዲጀምሩ የሚያስፈልጋቸው $27 ብቻ ነበር። አስቡት እስቲ 42 ሴቶች የራሳቸው የቀርከሃ ቢዝነስ እንዲጀምሩ $27 የሚያበድራቸው ጠፍቶ አራት አበዳሪዎቹ ዘመናዊ ባርነት ውስጥ ሲገዟቸው መሐመድ ዩኑስ ለነኚህ 42 ሴቶች $27 አበደራቸው። እነሱም ሁለት ህግ ማነሳላቸው። አንደኛው ለሚፈልጉት ሰዎች እንዲሸጡና በሚፈልጉት ዋጋ እንዲሸጡ ፈቀደላቸው። እነኚህ ሴቶች ሰርተው $27ን መለሱለት፣ ለሌሎች ሰጠ። እነዛም ሰርተው መለሱለት። ይህኔ መሐመድ ዩኑስ አንድ ነገር ተረዳ። እነኚህ ሰዎች በስነ ስርዓት የሚያበድራቸው አካል ከተገኘ ሰርተው ተለውጠው እንደሚመልሱ ከዚህ ትልቅ ትምህርት አገኘ። መሐመድ ዩኑስ ወደ ባንክ አቀናና እነኚህ ሰዎች እኔ አበድሬ ሰርተው መልሰውልኛልና ብድር ስጡት ብሎ ለባንክ ሰዎች ነገራቸው። ባንኮች ግን ይህን ሐሳብ አልተቀበሉትም። ምክንያቱም ባንክ ውስጥ አንድ ሰው ለመበደር ማስያዣ ንብረት ያስፈልጋቸዋል። እነኚህ ሰዎች ደግሞ ማስያዣ ንብረት የላቸውም። ሁለተኛው $20 $30 ማበደር የወርቀት ክሳራ ነው ብለው መለሱለት። ይህኔ መሐመድ አንድ ነገር ወሰነ። ባንኮቹ ሐሳቡን ባይቀበሉትም መሐመድ ዩኑስ ተስፋ አልቆረጠም። አዲስ መንገድ ጀመረ። የራሱን መኪና ባንክ ላይ አስይዞ ከባንክ ብድር ተበድሮ ይህንን ገንዘብ ሰጠ። እነኚህ ሰዎች ሰርተው መለሱለት። ገንዘቡን ለሌሎቹ ሰጠ። እነዛም ሰርተው መለሱለት። ጉዳዩ ለባንክ ሰዎች ነገራቸው። የባንክ ሰዎች ግን አሁንም አልተቀበሉት። መሐመድ ዩኑስ ባንኮቹ ሐሳቡን ውድቅ ቢያደርጉበትም እሱ ግን አንድ ነገር በጽኑ ያምናል። ድሃዎች የሚበደሩበት የባንክ ሲስተም መኖር እንዳለበት። ይህን ለማድረግ ከኪሱ የሚሰጣቸው የሚያበድራቸው ገንዘቦች ውስን በመሆኑ ሐሳቡ በተቋም ደረጃ መታቀፍ እንዳለበት በማመን አዲስ ግኝት ለዓለም አስተዋወቀ። ይህም ማይክሮ ክሬዲት፣ ማይክሮ ፋይናንስ ወይንም ጥቃቅንና አነስተኛ ሀገራችን ኢትዮጵያን ጨምሮ ከ100 በላይ ሀገራት ውስጥ ተወዳጅ የፋይናንስ አማራጭ ሆኖ አገለገለ። መሐመድ ዩኑስ ግን በዚህ አልረካም። ድሃዎችን የሚያበድር ባንክ መቋቋም አለብኝ ብሎ ወሰነ። በዚህም ግርሃምን ባንክ ተቋቋመ። በዓለም ደረጃ የድሃዎች ባንክ የሚባለው አሁን ላይ ግርሃምን ባንክ ከ2500 በላይ ቅርንጫፎች ሲኖሩት የሚያበድረው ግን ድሃዎችን ካለ ማስያዣ ነው። የሚገርመው ግን ከተበዳሪዎች 97%ቱ ሴቶች ናቸው። መሐመድ ዩኑስ አሁን ላይ በተለያዩ መድረኮች ላይ እየቀረበ ስለ ስራ ፈጠራና ስለ ፋይናንስ ትምህርቶችን እየሰጠ ሲሆን በዓለም አቀፍ ደረጃ በርካታ ሽልማቶችን ተጎናጽፏል። በ2007 የኖቤል ተሸላሚም ነበር። መሐመድ ዩኑስ ግን ዓለምን ትልቅ ትምህርት ነው ያስተማረው። ይህም አንድ ሰው በእጁ ያለው አቅም በእጁ ያዘው እውቀት ሳይሆን በአእምሮ ትልቅ ራዕይ ይዞ ከተነሳ የብዙዎችን ችግር ሊፈታ እንደሚችል ትልቅ ትምህርት ያስተማረን የክፍለ ዘመናችን ጀግና መምህር ነው። ስለ መሐመድ ዩኑስ የምታውቁትን የምትወዱለትን ኮሜንት ላይ አጋሩ።